በአዲስ ዓመት አዲስ ምስጋና ይዘን መጥተናል። በዚህ በአዲሱ ዓመት እግዚአብሔር አምላክ ልጆቻችንን ባላችሁበት በሳውዝም ሆነ ከሳውዝ አፍሪካ ውጪ ያላችሁትን ቅዱሳንን በሙሉ ከአባታችን ከወንጌላዊ አበባ አዋንዶ ጎን የቆማችሁ ወንዶች፣ ሴቶች፣ አገር ውስጥና ከአገር ውጭ ያላችሁ ሁላችሁ ቅዱስ አምላክ እግዚአብሔር ይባርካችሁ። ይኸው ዛሬ በድል በምርኮ መጥተዋል። ያደረጋችሁት ከፍተኛ አስተዋጽኦ ነው። ከጉልበታችሁ ለፍታችሁ ደግማችሁ ያገኛችሁትን ገንዘብ በእሳቸው አካውንት በማስገባት በብዙ ተባብራችኋልና እግዚአብሔር አምላክ ይባርካችሁ። መልካም ስራ እንድንሰራ እግዚአብሔር አስቀድሞ አዘናል። እግዚአብሔርን ያመንን ሰዎች በኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ መልካም ስራ እንድንሰራ እግዚአብሔር በዚህ ምድር የሰው ልጆችን እንዳስቀመጠ ተጽፏል። በዚህም መሰረት እናንተም ባላችሁበት ለእግዚአብሔር ክብር ለወንጌል እውነት የቆማችሁትን በጎንም የቆማችሁትን ወንዶችን ሴቶችን ሁሉ አብስቶ በመንፈሳዊ ሕይወት በማህበራዊ ሕይወት እግዚአብሔር ይባርካችሁ ይላል። በከበረው ቃሉ ያለው በረከት ሙሉ በሙሉ ያገኛችሁ። እግዚአብሔር ይባርካችሁ። ይኸው አምሮባቸዋል። ይሄ አይደለም መንፈሳዊ እድሳት አግኝተዋል። ወጣት ሆነዋል። ለወንጌል አገልግሎት ታድሷል። መንፈሳቸው ታድሷል። ጉልበታቸው ታድሷል። አንድ የሚቀር አሁን ሕክምና አለ። ሕክምና ቼክአፕ ይሄዳሉ፣ ይታከማሉ። ከዛ ውጪ ሰላም ናቸው። ይሄ ሰላም እንዲገኝ በገንዘባችሁ፣ በጸሎታችሁ፣ በጉልበታችሁ በሁሉ የረዳችሁትን በአዲሱ ዓመት በ2018 ብቻ ሳይሆን በቀረ ዘመን እግዚአብሔር ይባርካችሁ። ተባረኩ፣ ተባረኩ፣ ተባረኩ። እንደ አቅማችሁ ተባረራችኋል። እናንተ ከሚታስቡ በላይ እግዚአብሔር አብስቶ ይባርካችሁ ይላል። እኔ በሕይወት ዘመኔ ጥቂት ነገር ሲመኝ እግዚአብሔር በብዙ እንደረዳኝ በብዙ እንደጎበኘኝ አውቃለሁ። ሌሎች ሰዎችም ጥቂት ነገር ይመኛሉ፣ አብስቶ እግዚአብሔር ሲባርክ አይቻለሁ። እናንተን ከተመኛችሁ በላይ ባላችሁበት ለመስራት ለመኖር ከሚታስቡ በላይ እግዚአብሔር አብስቶ ስለሚረዳችሁ እኔ በጣም ደስተኛ ነኝ። ጥቂቱን ነገር እኛ በዚህ ምድር ሆነን ትንሽ ስራ እየሰራነው ወይ የዘረነው ዘር ይበዛል። ልክ እኛ ለወንጌል እውነት የምንሰራው ስራ ሁሉ ጥቂቱ ለበረከት የሚሆን ነውና ያሰባችሁትን የተባበራችሁትን ወገኖችን ወንዶችና ሴት ልጆችን በሙሉ እግዚአብሔር ባላችሁበት በትዳራችሁ ሁሉ በስራችሁ ሁሉ አብስቶ ይባርካችሁ። አሜን። ጌታ እድሜና ዘመን ሲሰጠን ብዙ የተረሱ በብዙ ሁኔታ ያልተመቻቸው ለዚች ምድር ወንጌል ያደረሱ በወንጌል የታገሉ አባቶች ተኝተው ያሉ አሉ። በቁም እየሄዱ ደግሞ በሞትና በሕይወት መካከል ያሉ አሉ። እነኛን አነፍንፈን ፈልገንም ያሉበትን እንደርሳለን። በዚያን ሰዓት ደግሞ እንደዚሁ በቲክቶክ እና በዋትስአፕ እንለቃለን። ከጎናቸው እንድትቆሙና ለወንጌል ሥራ እንድትነሳሱ በጌታ በኢየሱስ ክርስቶስ ስም ጥሪያችንን እናቀርባለን። ይህ ሥራ በዙሪያ ወረዳ፣ በከተማ አስተዳደር፣ በዞን ጌታ ቢፈቅድ በክልልና አገር አቀፍ እናሳድጋለን። የተጣሉ የተረሱ የወንጌል አርበኞችንና በኢኮኖሚና በተለያየ ነገር የተጎዱ አባቶችን የመደገፍን ሥራ እንሰራለን። በራሳቸው አካውንት በራሳቸው ስም በሚከፈት ታስገባላችሁ እንጂ እኛ የማስተባበሩና በረከት የማስለቀቁን ሥራ እንሰራለን። በምንም አንነካካም። ለዚህ ደግሞ እግዚአብሔር ምስክር ነው። አሁን ለሳቸው ባደረግነው አንድ እሳቸው ምስክር ናቸው፣ ሌላው እግዚአብሔር ምስክር ነው። ምንችለውን ሁሉ እናደርጋለን። ከራሳችን እንሰጣለን፣ ከራሳችን እንረዳለን። አቅም በፈቀደ መጠን እናንተም እንድትረዱ እናስተባብራለን። በዋትስአፕም በፌስቡክም በቲክቶክም እየገባችሁ ወንጌል እንስራ። ቀሪ ዘመናችን ወንጌልን በመስራት ይለቅ። ተባረኩ። ቃል ገብታችሁ ደግሞ ያልፈጸማችሁ እንሰጣለን ብላችሁ በአካውንታቸው እናስገባለን ብላችሁ ያላስገባችሁ አስገቡና በረከቱን ውሰዱ፣ እፈሱ። ተባረኩ።